እሺ ስሜ ሃናን ዮሐንስ ይባላል የመጣሁት ከጁኒየር ትምህርት ቤት ነው እና በዓለም አቀፍ ደረጃ ለ22ኛ ጊዜ በሀገር ውስጥ ለ21ኛ ጊዜ በክልላችን ደግሞ ለ20ኛ ጊዜ የሚከበረውን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል ዓለም አቀፍ የጸረ ሙስና ቀንን ምክንያት በማድረግ መነባንብ አቀርብላችኋለሁ። አመሰግናለሁ። ገና ከልጅነት ከስር መሰረቱ ያኔ ሳይገነባው ስርዓትን ከጥንቱ በብልሹ አሰራር በሐሰት ላይ ተሞርኩዞ ይህን አስደናቂ አፍሪ ትውልድ ይዞ በራስ ወዳድነት ለሌብነት ጋብዞ ተማሪውን ገሎ ትውልድን አጥፍቶ ይህን ሽፋን መርዙን ጣለ ሻሙ ብሎ ሀገሬው ሲራኮት አንዱ ባንዱ ላይ ይሰራል ስራውን ማን አለ ከልካይ። ይህን ሽፋን መርዙን በከባዱ አስፋፍቶ ጥቅም እንጂ ጉዳቱን የሚነግረን ጠፍቶ ሁሉም ተቀበለው የዕለት ተዕለት ተግባር ሆኖ አላመደው በሀገራችንም ለእድገት ጠንቅ ሆነው። እዩት እዩልኝማ እዩ ተመልከቱ ሀገሬን ሲገድላት ልትነሳ ስትል ቀና ብቅ ስትል ዳግም ሲመልሳት እሽቁልቁል ሲያወርዳት አየሁት ሲጥላት ዳግም ሲያሳፍራት ባቻዎቿ በታች ከእኩዮቿ ፊት አየሁ ሲያዋርዳት። ታዲያ ይህም ጥፋት የሀገሬው ውድቀት ሙስና ይሉታል። ጉቦንም በመጨመር ያሞከሻሹታል። ያንቺ ችላ ማለት ያንተ ኋላ መቅረት የእናንተ መሰልቸት ታዲያ ለምን ይሁን ለሀገሬው ውድቀት? ያንቺ ፍላጎት መብለጥ የእናንተ ሀብት ማበላለጥ ይኸው ሀገሬን አድርጓታል ቀጥ። ላትንቀሳቀስ ወይ ላትቆሰቁስ ወደታች ሆኗል የእሷስ የእድገት መንፈስ። በመሀላችን አድጎ ያ አጥፊው ልዩነት ሁሉም ተገነባ በራስ ወዳድነት። በአያቶቻችን ጊዜ ያኔ የነበረው አጀብ ያሰኘኛል ያብከነክነኛል ዛሬ ከሚሆነው። ቀኝ ሀገር ለመሆን ከቶ ማንበገር የፈጣሪ ጸጋ ነበረን ተአምር። ዛሬ ላይ ግን የለም በቃ ጠፍቷል ሁሉም እንደ ዘበት። ያ የነበረን የድሮ ተምሳሌት ለዛሬው ትውልድ ሆኗል ተረት ተረት። ሰማይና ምድሩን የሚያንቀጠቅጠው ደምን ከውሃ ጋር የሚቀላቅለው አንጀት ጉበቱን የሚዘነጥለው የኔም አባቴ ኢትዮጵያዊ ነው። ኢትዮጵያዊቷ ሀገሬን አኩሪ ጀግና ወጣቷ የእናቴን ቃል ዳግም ተግባሪ በጥበብ ቃላት ህግ አስከባሪ በጥበብ ቃላት ሰላም አብሳሪ ደርሼልሻለሁ ኢትዮጵያ ገሊ ቀና በይ ኩሪ። በይቀና አንገትሽ አይሰበር አልተዘጋም ያ የእድገትሽ በር። በይልኝማ በኩራት ቀብረር እኔ ያለሁልሽ ጀግናዋ ልጅሽ አታጎንብሽ ለጠላት በእጅሽ። ወንድም እህቶቼ ለሀገር ውስጥ ውድቀት እንዳንሆን ውጤት ሙስና ኩረጃን በትብብር ገድለን ግድ የለም አንድ እንሁን ለሀቃችን ታግለን እሺ ተማሪ ሃናን ዮሐንስ ያንሳታል ሞት ማለት ተማተኝልን ለነገዋ ከሙስና የጸዳች ሀገር መሰል ተማሪዎች እጅጉን ያስፈልጉናል። ከዚህ በመቀጠል ደግሞ ይህንን መነባንብ ማሰሪያ እንዲሰጡልን ደግሞ የራስ መኮንን አንደኛ ደረጃ ትምህርት ቤት ተማሪዎች ሞቅ ያለ መዝሙር ያቀርቡልናል። በአክብሮት ጋብዛለሁ። በተጫዋ ተቀበሉ። ይህ የጸረ ሙስና ትግል እንደ ሀገር የሚያቆረቁዘንን እንዲሁም ደግሞ ሀገራችንን ወደ ኋላ የሚያስቀሩብንን ተግባራት ለማስቀረት የዛሬ ህፃናቶች የነገ ሀገር ተረካቢ ትውልዶች እንዲህ እየተጋፈጡት ይገኛሉ። እንደ መርሁም ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል እየተካሄደ የሚገኘው የጸረ ሙስና ንቅናቄ መርሃ ግብር በዚህ መልኩ እየተከበረ ይገኛል። ክብራትና ክብራን ሁላችንም የዚህ ትግል አጋር እንድንሆን በአክብሮት እየጠየቅን መርሃ ግብራችንን እንቀጥላለን።